ሰላም ጤና ይስጥልኝ የቻናሌ ተከታታዮች እንኳን እንዲሰናበታችሁ እንኳን ቆያችሁኝ። ከረጅም ጊዜ በኋላ እንግዲህ ተመልሼ መጥቻለሁ ማለት ነው። የተለያዩ ሹራብ ስራዎችን እንደገና በዚህ በኪሮሽ መስሪያ የሚሰሩ የተለያዩ ስራዎችን ላሳያችሁ ሞክራለሁ ማለት ነው። ከረጅም ጊዜ ቆይታ በኋላ በዚህ ሹራብ ተመልሼ መጥቻለሁ። እንደምታዩት አንድ አመት እስከ 2 አመት ላለ ልጅ የሚሆን ነው። እንደምታዩት በ3 ከለር ነው የሰራሁት። 2 ቁልፍ እዚህ ጋር አርጌበታለሁ። እናንተ ከፈለጋችሁ እዚህ ድረስ ቁልፍ ማድረግ ትችላላችሁ። እኔ 2 ብቻ እንዲሆን ስለፈለግኩኝ ነው። የዚህን ሹራብ አሰራር ልኬቶቹን ምን ያህል እንደሚሆኑ በቁጥርም በምንም እያረኩ ቪዲዮውን አሳያችኋለሁ ማለት ነው። ስለዚህ ወደ ቪዲዮ እንሄዳለን ማለት ነው። ወደ ቪዲዮ ከመሄድ በፊት እንደምታውቁት ረጅም ጊዜ አልነበርኩም። ስለዚህ ያው ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ያው እንደዚህ አይነት ስራዎች እንዲቀጥሉ የምትፈልጉ ከሆነ ያው ድጋፋችሁ ያስፈልገኛል ማለት ነው። ስለዚህ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ስለዚህ ወደ ስራው እንሂድ። እሺ ስራውን ለመጀመር እንግዲህ የሚያስፈልገን እኔ እንደምታዩት 3 ቁጥር ኪሮሽ መስሪያ ተጠቀምኩት። እንደምታዩት እዚህ ሁሌም ኪሮሽ ስንሰራ ከሰንሰለት ነው የምንጀምረው። እንደምታዩት የተጠቀምኩት ደግሞ ይሄን ያህል ነው ውፍረቱ። ምናልባት እንትኑን ከፈለጋችሁ እነዚህ አሁን ሰንሰለት በመስራት ነው ሁሌም እንደነገርኳችሁ የምንጀምረው። እኔ ሰንሰለት ጀምር እንደዚህ አድርጌ የምንጀምር በዚህ መልኩ እኔ እንደነገርኳችሁ ከ1 አመት እስከ 2 አመት ላለ ልጅ ሹራብ ስለሆነ የምሰራው 72 ሰንሰለት በመስራት ነው የምጀምረው። አሁን እኔ ይሄንን 72 ሰንሰለት ሰርቼ ተመልሰን እንገናኛለን። እሺ ይሄው እንደምታዩት 72 ሰንሰለት ሰርቼ ተመልሼ መጥቻለሁ ማለት ነው። ከዚህ በኋላ የምናደርገው ምንድነው? ሰንሰለት ስትሰሩ በጣም አታጥቁት፣ ምክንያቱም ተመልሰን ስለምንሄድ እንትን እንዳይለብም ማለት ነው፣ እንዳያስቸግረን። 72 ሰንሰለት ሰርተናል። ካቆምንበት ጀምረን 1 2 3 ሰንሰለት እንሰራለን። ከዛ 3 ሰንሰለት ከሰራን በኋላ መስሪያችን ላይ እንደዚህ እንጠመጥምና የሰራነውን 3 ሰንሰለት ትተን 4ኛው ላይ እንሰራለን ማለት ነው። ኪሮሳችንን መስራት እንጀምራለን። እንደዚህ አድርገን በዚህ መልኩ ማለት ነው። እንደዚህ አድርገን ሁሉንም እንሰራቸዋለን፣ አንዳንድ ሁሉም ላይ ማለት ነው። እንደዚህ መስሪያችን ላይ እንጠመጥማለን። እንደዚህ መስሪያችን ላይ ከጠመጠምን በኋላ እዚህ ጋር ሰርተናል። ቀጥሎ ካለው እንሰራለን፣ ያው እዚህኛው ጋር ማለት ነው። በቻላችሁት መጠን ስትሰሩ እጃችሁ ተመሳሳይ ይሁን፣ አለዛ ግን እንትኑ ኪሮሹ አያምርም ማለት ነው። እንደዛ ካልሆነ የሆነ አንድ አይነት እንትን ይኖራችሁ፣ አንድ አይነት እጃችሁ አንድ አይነት ከሆነ ስትሰሩት ኪሮሱ ቆንጆ ነው የሚሆነው። አሁን በዚህ መልኩ እንትን እንላለን ማለት ነው። ሁሉንም ይሄን 72ቱን ሰንሰለቶች በሙሉ እንደዚህ አድርገን እንጨርሳቸዋለን ማለት ነው። ሁሉም ላይ አንዳንድ እየሰራን ባለ 2 እንደዚህ እንሰባለን። 2ቱን አንዴ በአንድ እንትን እንላለን። ከዛ የተቀሩትን 2ቱን ደግሞ እንደዚህ በአንድ እያወጣን እንደዚህ ያደረግን እንቀጥላለን ማለት ነው። እንደዚህ አይነት የመጀመሪያ እንትኖቹን ማየት የምትፈልጉ ከሆነ ለብቻ ቪዲዮ ቀርጽላችኋለሁ፣ አጀማመራቸውን፣ ሰንሰለቶቹ እንዴት እንደሚጀመሩ ምናምን ከሆነ እሱን በሌላ ቪዲዮ ሪከርድ አድርጌ ላሳያችሁ እችላለሁ። ስለዚህ አሁን እንደዚህ አድርገን እንቀጥላለን ማለት ነው። እነዚህን ሁሉንም ሰርቼ ልመለስና ቀጣዩን ስራ አብረን እናያለን። ያው እንደምታዩት 72ቱንም ሰንሰለቶች እንደዚህ አድርጌ
ባለ ሁለት እንትን ክሮሼት ሰርቼባቸዋለሁ ማለት ነው። ስቆጥሯቸው 72 ይሆናሉ ሁሉም እነዚህ ማለት ነው። በዚህ መልኩ ሰንሰለቶቹን ወደ ክሮሼት እንቀይራለን ማለት ነው። ከዛ ቀጣዩ ስራ የሚሆነው እዚህ ጋር እንዞርና እንደምታዩኝ እዚህ ጋር እንትን እንዳይልብን ምንም እንትን ሳልል እዛው ከጎን ካለው እንደዚህ አንድ ሰራለው እየዞርኩኝ ስለሆነ ማለት ነው። ከዛ እዚህ ጋር ያለችውን ደግሞ ያው እዚህ ጋር ልክ አንድ ሰንሰለት ሰራው ማለት ነው። የዚህኛ አንዱን ሰራው ማለት ነው። ከዛ እንደዚህ ያደረግን ወይም ደግሞ ይሄ የሚከብዳችሁ ከሆነ ሌላ እንትን ላሳያችሁ። ይሄንን እንተውና እንደ ዞርን እንደዚህ አንድ ሁለት ሰንሰለት እንሰራና ቀጥታ ይሄኛው እንትን እዚህኛው ላይ እንጀምራለን ማለት ነው። በዚህ መልኩ ሁለት ሰራው። ክሩ በጣም ነው እንትን የሚለው የሚያስቸግረው የሆነ እንትን አለው። ከዛ ላይ እንትኑ ይተረተራል። ይሄ እንትን ያለው ነገር እንደዚህ ስትስቡ ተጠንቅቃችሁ ካልሆነ ሙሉ ክሩ ካልወጣ እንትን አይላችሁም፣ አይሰራላችሁም ማለት ነው። 1 2 3 4 5 ኦኬ፣ እዚህ ጋር ማለት ነው 5 አሁን የመጀመሪያውን ደረጃ ሰራን። ይሄ ክሮሼቶቹን ስንሰራ ይሄ የመጀመሪያው ደረጃ የመጀመሪያው መስመር ነው። ሶ አሁን ቀጣዩ መስመር የሚሆነው የምንሰራው ሹራብ የ1 አመት ልጅ ሹራብ ነው አይደል ያልኳችሁ። 72 ክሮሼቶች አሉኝ እዚህ ጋር። ምንድነው የምናደርገው? 11 በፊት በኩል ያለን፣ ከዛ ቀጥለን 14 ክሮሼትን ቆጥርና 14 ደግሞ እዚህ ትከሻው ላይ የሚሆን፣ ከዛ መሃል ላይ 22 ክሮሼት ቆጥረን ደግሞ 22 ከጀርባው የሚሆን፣ ከዛ ቀጣዩ 14 እና 11 የፊትና የትከሻው ይቀጥላል ማለት ነው። ስለዚህ አሁን እሱን ቦታዎቹን መለየት ይኖርብናል ማለት ነው። አሁን ስለዚህ መጀመሪያ የምሰራው ምንድነው? በፊት በኩል ያለውን 11 እንሰራለን ማለት ነው። እንደዚህ 11 ከሰራን በኋላ አንድ ሰንሰለት እንሰራለን እዚህ ጋር። ከዛ 11 ክሮሼቶች ከሰራሁኝ በኋላ አንድ ሰንሰለት እዚህ ጋር ሰራው። ከዛ ቀጥሎ ካለው እቀጥላለሁ ማለት ነው። ስለዚህ አሁን ደግሞ ስንት ነው የምሰራው? 14 ለትከሻው ፓርት ለሚሆነው ማለት ነው። ስለዚህ 14ቱን እንሰራና አንድ ሰንሰለት እንሰራለን ማለት ነው። እሱን 14ቱን ልስራና ተመልሼ ልምጣ። ይኸው እዚህ ጋር ሰንሰለት ከሰራሁበት ጀምሬ 1 1 2 3 4 5 6 7 8 9 10 11 12 13 14 ክሮሼት ከሰራው በኋላ ቅድም እንዳረኩት አንድ ሰንሰለት ሰራና ቀጥሎ ያለውን እሰራለሁ። ስንት? አሁን ደግሞ የኋላው ስለሆነ የምንሰራ 22 ክሮሼት እንደዚህ እንሰራለን ማለት ነው። እሱን ሰርተን ተመልሰን እንገናኝ። ይኸው እዚህ ጋር ሰንሰለቱ ካቆምንበት ጀምረን 1 2 3 4 5 6 7 8 9 10 11 12 16 17 18 19 20 21 22 ክሮሼቶች ለኋላው ፓርት ሰራ ማለት ነው። አንድ ሰንሰለት እዚች ጋር እንሰራና ቀጥለን ስንት ነው የምንሰራው? ቅድም 14 ለትከሻው የሰራነውን አሁንም እዚህ ጋር ደግመን በሁለት ሳይድ ስለሚሆን ማለት ነው 14 ለትከሻውና ከዛ አንድ ሰንሰለት ሰርተን 11 ደግሞ ለፊት ለፊት ፓርቱ እንሰራለን ማለት ነው። እነሱን ሰርተን ተመልሰን እንገናኝ። 14 አንድ ሰንሰለት ከዛ የመጨረሻው 11 እንሰራና እዚህ ጋር እንገናኛለን ማለት ነው። ይኸው እንደምታዩት 14 ሰራው። ከዛ እዚህ ጋር አንድ ሰንሰለት ሰራው። አሁን እቺ መጀመሪያ የሰራናት እንትን አለች አይደል? ሰንሰለት ይዞርንባት አለች አይደል? እሷ ላይ አንድ ክሮሼት እንደዚህ ሰራና
ስንት ሆነ? 11 ሆነ ማለት ነው። አሁን እንደምታዩት መለያችንን አስቀምጠናል ማለት ነው። እዚህ ጋር 11 ለፊት ለፊት 14 ትከሻው ላይ የሚሆን እዚህ ጋር 22 ደግሞ በጀርባ በኩል ላይ የሚሆን ከዛ 14 ትከሻ ላይ 11 እንደዚህ ማለት ነው የሚሆነው። እያደገ ሲሄድ ያው ይገባችኋል እንትኑ እንደዚህ ማለት ነው የሚሆነው። ስንሰራው እንደዚህ ማለት ነው የሚሆነው። እሱን እየቀጠልን ስንሄድ እንትን ይለናል ማለት ነው። አሁን እንዞርና 1 2 ሰንሰለት ከሰራን በኋላ እንቀጥላለን። 11ዱን ሰንሰለቶች እንሰራለን። ከዚህ በኋላ ምን እያደረግን ነው የምንሄደው? የምንፈልገው ደረጃ እስከሚደርስልን ድረስ እዚህ ምልክት ያስቀመጥንበት ላይ ክሮሽት እየጨመርን እያሳደግነው እንሄዳለን ማለት ነው። 2 እንዴት እንደሚያስቸግር ክሩ በጣም ነው የሚተረተረው ክሩ 3 4 እንደምታዩት እዚህ ጋር አንድ ክሮሸት እዚህ ጋር የዞርንበትን ጨምረን 1 2 3 4 5 6 7 8 9 10 11 ክሮሸቶች ከሰራን በኋላ እንደነገርኳችሁ በዚህ ዙር እያሳደግን ነው የምንሄድ ብያችኋለሁ አይደለም። ከዛ አሁን እናደርጋለን አንድ እንጠመጥምና እዚህ ጋር አንድ ሰንሰለት የሰራንበት ቦታ አለ አይደል? እሱ ጋር እንዲሁ መሀል ላይ አንድ ክሮሸት እንሰራለን። ከዛ 2 ሰንሰለት እንሰራለን። ከዛ አሁንም እዛው ቦታ ላይ አንድ ሌላ ክሮሸት እንሰራለን ማለት ነው። እንደዚህ ማለት ነው። ስለዚህ አንዷችኛዋ ክሮሸት ለዚህኛው ጭማሪ ትሆናለች፣ አንዷችኛዋ ክሮሸት ደግሞ ለዚህኛው ለ14ቱ መጨመሪያ ትሆናለች ማለት ነው። አንዳንድ ጨመርን ማለት ነው። ስለዚህ አሁን ምን እናደርጋለን? ሁሉም ክሮሸቶች ላይ አንዳንድ ክሮሸት እንደዚህ እየሰራን እንሄዳለን ማለት ነው። ምን ድረስ? ይሄ መሀል ላይ 14 የሰራነው ክሮሸት አለ አይደል? እቺ አንድ እዚች ድረስ ማለት ነው። 14ቱን እንሰራና ተመልሰን እዚህ ጋር እንደዚህ አይነት ተመሳሳይ ነገር እንሰራለን ማለት ነው። እሱን ሰርቼ ተመልሼ እመጣለሁ። ከዛ ይሄው እዚህ ጋር ጀምሬ እቺ አንድ የጨመርናት ናት። እሷን ሳንቆጥር 1 2 3 4 5 6 7 8 9 10 11 12 13 14 ለትከሻ የሰራ ነው ላይ ደረስን። ከዛ አንድ ሰንሰለት ሰርተን ለዚህ ጋር እሱ ጋር እንደዚህ መሀል ላይ እንገባና እዛ ጋር እንደሰራ ነው አንድ ክሮሼት እንሰራለን። ከዛ 1 2 ሰንሰለት ቼን እንሰራለን። ከዛ አንድ ሌላ ክሮሼት እንጨምራለን ማለት ነው። አንድ ለዚህኛው አንድ ለጀርባው በኩል የሚሆን ማለት ነው። በዚህ መልኩ ይሄን እንጨርሳለን። ከዛ ሁሉንም 22ቱንም እዚህ ጋር ደግሞ 22 ክሮሼቶች አሉን አይደል? የጀርባው እነሱን ሁሉም ላይ አንዳንድ ክሮሼት እየሰራን እንጨርሳለን ማለት ነው። ምን ድረስ ነው የምንሄደው? አሁን ደግሞ ይሄ 22 ለኋላው የሰጠነው 22 ክሮሼት አለ አይደል? እሱ እስኪያልቅ ማለት ነው። እዚህ አንድ ሰንሰለት ከሰራንባት ከዛ እዚህ ጋር ስንደርስ እዚህ ጋር እንደሰራ ነው አንድ ክሮሼት ከዛ 2 ሰንሰለት ከዛ አንድ ክሮሼት አድርገን ደግሞ እዚህ ጋር የቀጠሉትን እዚህ ጋርም እንደዛው አድርገን ይሄንን ዙር እንደዚህ እንጨርሳለን ማለት ነው። በአንድ ክሮሼት 2 ሰንሰለት አንድ ክሮሼት አድርገን እዚህ አንድ ሰንሰለት የሰራንበት ቦታ ላይ እንደሱ አድርገን ይሄንን ዙር እንጨርሳለን እንደዚህ ማለት ነው። ጨርሼ እንገናኝ። ይሄው እንደምታዩት በዚህ መልኩ ልኬታችንን አስቀምጠናል ማለት ነው። አሁን አራተኛው መስመር ላይ ደርሰናል፣ ወይም ደግሞ የማሳደጉን ሁለተኛ እንትን ላይ ማለት ነው። ሁለተኛ ስቴጅ ላይ ነን አሁን።
እንደዚህ 2 ሰንሰለት ሰርተን ቅድም እንዳረግነው እንመለሳለን ማለት ነው። እዚህ ጋር አሁንም እዚህ ጋር መጠን እንዴት እንደምንጨምር መጀመሪያው እንዴት እንደምናደርገው አሁን በዚህኛው መስመር አንድ ክሮሸት እና ሁለት ሰንሰለት እዚህ ጋር እንደዛው አንድ ክሮሸት ሁለት ሰንሰለት እያደረግን ጨርሰናል ይሄን መስመር ማለት ነው። አሁን ደግሞ በዚህኛው መስመር እንዴት ነው የምናደርገው? እዚህ ላይ አንድ ክሮሸት ሁለት ሰንሰለት የሰራንበት ቦታ ላይ ስንደርስ ሁለት ክሮሸት ሁለት ሰንሰለት ሁለት ክሮሸት ሁለት ሰንሰለት እያደረግን እንጨርሰዋለን። እዚች ጋር ድረስና አሳያችኋለሁ። ይሄው አሁን እዚህ ጋር እንደምታዩት አንድ መስመር ሰርቼ መጥቻለሁ። 1 2 3 4 5 6 7 8 9 10 11 12 መጀመሪያ ስንጀምር እዚህ ጋር 11 ነበር ያለ ያደረግነው። እዚች ጋር አንድ መጨመሪያ ሰርተናል። ስለዚህ ስንት ሆነ? 12። አሁን ሁለተኛው ስቴጅ ላይ ነው ያለነው። እዚህ ሁለት ሰንሰለት የሰራንበት ቦታ ላይ እንመጣና ሁለት ክሮሸት እንሰራና ከዛ ሁለት ሰንሰለት ሰርተን አሁንም እዛው ቦታ ላይ በዚህ መልኩ ማለት ነው። እዚህ ጋር ስንት ነው ማለት ነው የምናሳድገው? በስንት በ4 ማለት ነው። ሁለት ለዚህኛው ሳይድ ሁለት ለዚህኛው ሳይድ አድርገን ሁለት ክሮሼት ሁለት ሰንሰለት ሁለት ክሮሼት አድርገን እዚህኛው መስመር ላይ እንደዚህ ሁሉም ጋር እዚህ ጋር አራቱም ጋር ማለት ነው አራት እንትን አይደል ያለን እሱም ጋር ሁሉም ላይ እንደዚህ አድርገን እንሰራለን ማለት ነው። እዚህኛው አላ ድረስና አንድ ያሳያችኋል። ያው ይሄን መስመር ጨርሼ የመጣው እዚህ ጋር ማሳደጊያ የምሰራበት ቦታ ላይ ደረስኩ ማለት ነው። አሁን ቅድም እንዳረኩት እዚህ ጋር ሁለት ክሮሼት መጀመሪያ እንሰራለን። 1 2 ከዛ እንደዚህ ሁለት ክሮሼት ከሰራን በኋላ 1 2 ሰንሰለት እንሰራና እዛው ቦታ ላይ ሌላ ሁለት ክሮሼት እንጨምራለን ማለት ነው። እንደዚህ ማለት ነው። ስለዚህ አሁን እዚህ መስመር ላይ ሁሉም ጋር እዚህ ጋርም እንደዛው እዚህ ጋርም እንደዛው ሁለት ክሮሼት ሁለት ሰንሰለት እና ሁለት ክሮሼት እዚህ ጋርም እንደዛው አድርገን አራት ለዚህኛው ሁለት እያደረግን እየጨመርን ይሄን መስመር እንጨርሳለን ማለት ነው። ይሄንን መስመር ጨርሼ ተመልሰን እንገናኛለን። የሚቀጥለው መስመር እንዴት እንደምንሰራው አሳያችኋለሁ። እንደምታዩት በቃ ይሄንን መስመር እንደዚህ ነው የምንጨርሰው። ያው ቪዲዮ ይረዝማል ዞሮ ሁሉንም እየሰራው ባሳያችሁ። ስለዚህ ከዚህ በኋላ ምንድነው የምናደርገው? አሁን እዚህ ጋር ሁለት ክሮሼት ሁለት ሰንሰለት ሁለት ክሮሼት ሰርተናል አይደል? ይሄን መስመር እንደዚህ እዚህ ድረስ ሙሉን በሱ እንጨርሳለን ማለት ነው። እነዚህ ማሳደጊያዎች ላይ እንደዛ እየሰራን ከዛ የሚቀጥለው መስመር እዚህ ጋር የሰራ ነው አንድ ክሮሼት ሁለት ሰንሰለት አንድ ክሮሼት ሁለት ሰንሰለት አንድ ክሮሼት እያደረግን እንሰራለን ማለት ነው። ስለዚህ አንድ ዙር አንድ ክሮሼት ሁለት ሰንሰለት አንድ ክሮሼት አንድ ዙር ሁለት ሰንሰለት ሁለት ክሮሼት ሁለት ሰንሰለት እያደረግን እንሰራዋለን ማለት ነው። ምን ያህል እንደምንሰራ የቱን ያህል እንደምንሄድ ሰርቼ እንትኑን አሳያችኋለሁ ማለት ነው። አሳድጌው እመጣለሁ ማለት ነው። የቱን ያህል እንደምታሳድጉት ቆጥሬ እንትኑን አሳውቃችኋለሁ ማለት ነው። እሱን ሰርተን ተመልሰን እንገናኝ። እሺ ተመልሼ መጥቻለሁ። እንደምታዩት ማሳደጊያዎቹን ሰርቼ መጥቻለሁ። እነዚህም ማለት ነው መጀመሪያ እንዳሳየዋችሁ መስመር ሰርተናል። 1 2 3 4 5 6 7 8 9 እኔ 9 ሰርቻለሁ ማለት ነው። ስለዚህ አሁን ቅርጹ የተወሰነ ማየት እንችላለን። እንደዚህ ነው ማለት ነው የሚሆነው። እንደዚህ ማለት ነው የምናደርገው። ስለዚህ አሁን ትከሻው ይበቃናል። ከትከሻው ከእንትኑ ጀምረን ከዚህ ከትከሻው ታች ጀምረን ይሄን የትከሻውን ፓርት ቆርጠን ዲዛይን አስቀምጠን እንጀምራለን ማለት ነው። ስለዚህ አሁን ቀጥታ ወደ እንትናችን ነው የምንሄደው ማለት ነው። አንድ ሰንሰለት ሰራን ነው
እዚሁ ላይ አንድ ክሮሼት እንጀምራለን። አንድ ሁለት። አሁን ከዚህ በኋላ ያው ዲዛይናችንም እያስቀመጥን ነው የምንሄድ ማለት ነው። ሁለት ሰንሰለት ሰራው፣ ሁለት ክሮሼት ሰራው። ከዛ አንድ ሰንሰለት ሰራና ቀጥሎ ካለው ላይ ማለት ነው የምናልፈውም ምን የምንለውም የለንም። ሶስት እንሰራለን። ሶስት ሁለት እዚህ ጋር ሁለት ክሮሼት ሰራው። ከዛ ቀጥዬ አንድ ሁለት ሶስት ከሰራው በኋላ አንድ ሰንሰለት እንደዚህ ሰራና ያው ቀጥሎ ያለው ላይ አንድ ሁለት ሶስት ሰራው ማለት ነው። ከዛ አንድ ሰንሰለት ሰራለሁ። አሁንም ያው ቀጥሎ ያለው ላይ አንድ ሁለት ሶስት ከዛ ሶስት ከሰራው በኋላ አንድ ሰንሰለት ሰራለሁ። አንድ ሰንሰለት ሰርቻለሁ እዚህ ጋር እንደምታዩት። ሶስት ያው በዚህ መልኩ ሶስት ክሮሼት አንድ ሰንሰለት፣ ሶስት ክሮሼት አንድ ሰንሰለት እያደረግን እዚህ ድረስ እንስራና ተመልሰን እንገናኝ። ይሄው እንደምታዩት እዚህ ጋር ሁለት ከዛ አንድ ሰንሰለት፣ ሶስት ክሮሼት አንድ ሰንሰለት፣ ሶስት ክሮሼት አንድ ሰንሰለት እያደረኩ ይሄው መጨረሻው ላይ ደርሻለሁ ማለት ነው እንደምታዩት። ከዛ አንድ ሰንሰለት እዚህ ጋር እንሰራና እዚህ መሀሉ ሁለት ሰንሰለት የሰራንበት ቦታ አለ፣ እሱ ላይ ሶስት ክሮሼት እንሰራለን። አንዱ ቦታ ላይ ሶስት ማለት ነው። ሁለት ሶስት እንደዚህ ማለት ነው። ከዛ አንድ ሰንሰለት እንሰራና እዚህ ጋር ይሄ የእንትኑ ቦታ አይደለ፣ የትከሻው ቦታ አይደለ፣ እሱን እንቆርጣለን ማለት ነው። አሁን ከትከሻው በታች ያለውን ፓርት ስለሆነ የምንሰራ አንድ ሰንሰለት እዚህ ጋር ከሰራን በኋላ እንቆርጠዋለን። ከዚህ በኋላ ትከሻውን አንሰራም ማለት ነው። ጨርሰናል። ይሄ ቦር እዚህ ጋር እንትን ያለው አለ አይደል፣ ሁለት ሰንሰለት የሰራንበት እሱ ጋር እንመጣና ሶስት ክሮሼት እንሰራለን። አንድ ሶስት ከዛ አንድ ሰንሰለት እንሰራለን፣ እንቀጥላለን ማለት ነው። እዚህ ጋር ቀጥሎ ያለው ላይ እንቀጥላለን። እዚህ ጋር ሶስት ክሮሼት አንድ ሰንሰለት ሶስት ክሮሼት አንድ ሰንሰለት ሶስት ክሮሼት አንድ ሰንሰለት እያደረግን ይሄንንም ጨርሰን እዚህ ድረስ እንምጣና እናያለን ቀጣዩን ስራ ማለት ነው። ያው እንደምታዩት ይሄንን የጀርባውን ፓርት ማለት ነው ሰርቼ መጥቻለሁ። ሶስት ክሮሼት አንድ ሰንሰለት እያረኩ ማለት ነው። አሁን ይሄው ሶስት ክሮሼት ሰርቻለሁ። መጨረሻው ላይ ደረስኩ። እዚህ ጋር እስች ጋር አንዲት አለችኝ እንደምታዩኝ። ስለዚህ እዚህኛው ባዶ ቦታ ላይ ሁለት ነው የምሰራው ማለት ነው። ሶስት ክሮሼት ስለሆነ አጠቃላይ የምሰራው ሶስት ክሮሼት ሰራው። ከዛ አንድ ሰንሰለት ሰራና የትከሻው ፓርት ስለሆነ ይሄ
ይሄን ቆረጥኩት ማለት ነው። አንድ ሁለት ሶስት ከሰራን በኋላ አንድ ሰንሰለት እንሰራለን። በቀጥሎ ያለው ላይ 3 ክሮሼቶች እንሰራለን። እዛ መጀመሪያው በቃ ስንሰራው እንደነበረው ማለት ነው። 3 እናደርግና አንድ ክሮሼት ከዛውንም ተከታታይ 3ቱ ላይ 3 ክሮሼት አንድ ሰንሰለት 3 ክሮሼት አንድ ሰንሰለት እያደረኩ እዚህ ድረስና እንገናኛለን። ያው እንደምታዩት 3 ክሮሼት አንድ ሰንሰለት 3 ክሮሼት አንድ ሰንሰለት እያደረኩ ሰርቼ እዚህ ጋር ደርሻለሁ ማለት ነው። ያው እዚህ ጋር 3 ክሮሼት ሰርቻለሁ፣ አንድ ሰንሰለት አድርጌያለሁ። እዚህ ጋር 2 እዛ መጀመሪያ እንደጀመርነው ማለት ነው። አንድ ያው 2 ክሮሼት ሰራው። ይሄንን ዙር ጨረሰን ማለት ነው። አንድ ሰንሰለት ሰርቼ እዞራለሁ። አንድ ሁለት በቃ አሁን ፊት ለፊት እንደምናየው እየሰራን እንሄዳለን ማለት ነው። አንድ ሰንሰለት ከዛ እንቀጥልና 3 ክሮሼት በቃ ፊት ለፊት እንደምንሰራው እንደሰራ ነው የሰራነውን ድጋሚ እንደምናየው እየሰራን እንሄዳለን ማለት ነው። 2 3 ሰንሰለት ነው እዚህ ጋር ያለው ሰንሰለት ማለት ነው። ከዛ 3 በዚህ መልኩ 3 ሰንሰለት 3 ክሮሼት አንድ ሰንሰለት 3 ክሮሼት አንድ ሰንሰለት እያደረግን ይሄንን ዙር ሰርተን እንገናኛለን። ያው እንደምታዩት 2 ዙር ሰራው ማለት ነው። 3 ክሮሼት አንድ ሰንሰለት 3 ክሮሼት እያደረኩኝ ጨርሻለሁ ማለት ነው። እንደምታዩት አሁን ቀጥዬ ሁለተኛውን ከለር አስገባለሁ። በ3 ከለር ነው የምሰራው ብያችኋለሁ። አንዱ ክር ይሄ ነው፣ አንደኛው ክር ይሄ ነው። አሁን ቀጥዬ ይሄኛውን ነው ላስገባ ያሰብኩ እኔ። እያየን እንትን እንለዋለን ማለት ነው። ስለዚህ አሁን ቀጥዬ በዚህኛው ክር ጀምራለሁ። እንደምታዩት እዚህ ጋር ይሄን እንደዚህ አስራለሁ። አሁን በዚህኛው ክር ነው ማለት ነው የምንሰራ። ይሄው አንድ ሰንሰለት ሰራው። ከዛ ቀጥላለሁ። አሁንም ቀጥሎ ያለው ላይ ይሄኛውን ክር እንደዚህ ይዤ እሄዳለሁ። የተወሰነ እንትን እንዳይልብኝ እንዳይተረተርብኝ። ያው 2 ሰንሰለት ሰራው ማለት ነው። ከዛ አሁን ዲዛይን እያወጣን ስለሆነ የምንሄድ እዚህኛው ላይ እዚህ የመጀመሪያው ላይ ይሄኛው ላይ አይደለም፣ እዚህኛው ላይ ሳይሆን የታችኛው ላይ የሁለተኛው መስመር ላይ ማለት ነው። እዚህኛው ላይ እንሰራለን። እንደዚህ አምጠን በታችኛው ማለት ነው እንደዚህ በረጅሙ እንስበዋለን። እንደዚህ በረጅሙ ከሳብን በኋላ ክሮሼት እንሰራዋለን ማለት ነው። ይሄው እንደምታዩት 3 ሰራው ማለት ነው። ከዛ ቀጥሎ ያለው ላይም ይሄው እዚህ ጋር ማለት ነው አንድ ክሮሼት እንሰራለን፣ ኖርማል ክሮሼት። ከዛ አንድ ሰንሰለት እንሰራና ይሄን ቀጥሎ ያለውን እንዘለውና የትኛው ላይ ይሄኛው ላይ እንሰራለን። እቺን ቀጥላ ያለችውን እንዘላታለን ዲዛይኑ እንዲመጣልን ማለት ነው። እንደዚህ ማለት ነው። ከዛ ይሄ ሁለተኛው ላይ ዲዛይኑ ያለበት ቦታ ደረስን። እዚህኛው ላይ ሳይሆን እዚህኛው ከስረኛው በስረኛው በዚህ በሁለተኛው መስመር ማለት ነው። እሱ ላይ እንደዚህ እንወስድና ክሩን እናመጣና እንደዚህ ረጅም ክሮሼት እንሰራለን ማለት ነው። 1 2 ከዛ ቀጥሎ ያለው ላይ አንድ ክሮሼት በዚህ መልኩ ማለት ነው። ከዛ አንድ ሰንሰለት ከሰራን በኋላ እቺኛን ቀጥላ ያለችውን እንዘልና ቀጥላ ያለችውን እቺኛን እንዘለን እዚህኛው ላይ እንሰራለን ማለት ነው።
ከዛ ይሄ ረጅሙ ሰንሰለት ክሮሼት እንሰራለን። እንደዚህ በረጅሙ ስበን ቀጥሎ ያለው ላይ እንሰራለን። አንድ ሰንሰለት እንሰራና የቀጥሎ ያለውን እንዘልና እዚችኛው ላይ ከዛ አሁንም ይሄ ዲዛይን የምንሰራበት ቦታ ላይ ደረስን። ከስረኛው እንደዚህ በረጅም እንስብና አንድ ክሮሼት ደብል ክሮሼት እንሰራለን። ከዛ ቀጥሎ ያለው ላይ እንሰራለን አንድ ሰንሰለት። ስለዚህ አሁን እንደምናደርገው እዚህ ጋር 3 ክሮሼት አንድ ሰንሰለት 3 ክሮሼት እያደረግን አይደል ነበር የሰራ ነው። ስለዚህ ሰንሰለት የሰራንበት ቦታ ላይ ይሄኛውን ረጅሙን ክሮሼት እየሰራን 3 ሰንሰለት አንድ ክሮሼት 3 ሰንሰለት 3 ክሮሼት አንድ ሰንሰለት 3 ክሮሼት አንድ ሰንሰለት እያደረግን ይሄኛው አንድ ሰንሰለት የሰራንበት ቦታ ላይ ረጅሙን ክሮሼት እየሰራን ይሄንን ዙር እንጨርሳለን ማለት ነው። በዚህ መልኩ ዲዛይኑ እንደዚህ ይሆናል ማለት ነው። ሞዴሉን የመጀመሪያውን ዙር ሰርቼ የመጨረሻው ላይ ደርሻለሁ። እዚህ ጋር እንደጀመርነው ማለት ነው። ስለዚህ አሁን አንድ ሰንሰለት እንሰራና እንዞራለን። ስለዚህ አሁን እንደምናየው እየሰራን እንሄዳለን ማለት ነው። እዚህ ጋር 4 ክሮሼቶች አሉኝ። 4 ደብል ክሮሼቶች እሰራለሁ። አንድ ሰንሰለት እሰራለሁ። በዚህ መልኩ ፊት ለፊት እንደማገኘው እየሰራው እሄዳለሁ ማለት ነው። ልክ መጀመሪያ እንደሰራ ነው 3 ክሮሼት አንድ ሰንሰለት ይሄ ማለት ነው። ከዛ አሁንም በመቀጠል እዚህ ጋር 3 ክሮሼቶች አሉን። 3 ክሮሼት እንሰራለን ማለት ነው። ስለዚህ በዚህ መልኩ ይሄንን ዙር እንጨርስና ተመልሰን እንገናኛለን። እንደምታዩት አሁን ይሄው 2 ዙር በዚህኛው ከለር ደግሞ ሰርቼ ተመልሼ የመጣው ዲዛይናችን እንደዚህ እያለ ነው የሚሄደው ማለት ነው። ሞዴላችን በሁለት ዙር ነው የሚቀጥለው። አሁን ቀጣይ የሚሆነው ሶስተኛውን ክር ማለት ነው የሚጀምር። ያው አንድ ሰንሰለት ሰርተን እንጀምራለን ማለት ነው። አንድ ሰንሰለት ከሰራን በኋላ እንዞርና እንቀጥላለን ማለት ነው። አሁን አንድ ክሮሼት ሰርቻለሁ። ከዛ ቀጥሎ ያለውንም እሰራለሁ ማለት ነው። 2 ክሮሼት። አሁን የመጀመሪያው ዲዛይን ነው የሚመጣው እዚህ ጋር ተመልሶ ማለት ነው። ያው እዚህ ጋር የሰራሁት ማለት ነው። እዚህ ጋር ከዛ አንድ ሰንሰለት እንሰራለን። 2 ክሮሼት ሰራን፣ አንድ ሰንሰለት። ከዛ እንቀጥልና እችን ቀጥላ ያለችውን እንዘላታለን። እዚህ ጋር ነው የሰራን። እዚች ጋር እንዘልና ይሄኛው ላይ እንሰራለን ማለት ነው። ከዛ ረጅሙን ክሮሼት ሰራለሁ እዚህ ጋር። ቀጥላ ያለችው ላይ አንድ ክሮሼት ሰራለሁ። አንድ ሰንሰለት ከሰራው በኋላ ቀጥዬ ያለውን ዘልና እዚህኛው ላይ አንድ ሌላ ክሮሼት ሰራለሁ። ከዛ ይሄኛው ላይ ረጅሙን ክሮሼት እንሰራለን እንደዚህ። ቀጥሎ ያለው ላይ አንድ ክሮሼት እንሰራለን። ከዛ አንድ ሰንሰለት። ስለዚህ ምንድነው የሆነው ማለት ነው? 3 ክሮሼት አንድ ሰንሰለት፣ 3 ክሮሼት አንድ ሰንሰለት የሚለው እየቀጠለ ይሄዳል ማለት ነው። ልክ እንደዚህ በዚህ መልኩ ዲዛይኑ ይቀጥላል። ራሱን እየደገመ ይቀጥላል ማለት ነው። ምን ድረስ እንደምንሰራ አሳያችኋለሁ ማለት ነው። ስለዚህ በዚህ መልኩ የምንፈልገው እስኪደርስልን ድረስ ይሄንን 2 መስመር ይሄንን 2 መስመር በነጭ 2 መስመር እያረኩኝ እሄዳለሁ ማለት ነው። እናንተ በምትፈልጉት ክር አይነት መስራት ትችላላችሁ ማለት ነው። ዲዛይናችን ይሄንን ይመስላል። እንደምታዩት ይሄንን ዙር በዚህ መልኩ ጨርሰን ስለዚህ አሁን የምናደርገው አንድ ሰንሰለት ሰራው፣ አንድ ደብል ክሮሼት ሰራው፣
እቀጥልና ቀጥሎ ያለው ላይ እሰራለሁ። ልክ እንደምናየው ፊት ለፊት እንደምናገኘው እየሰራን ሄዳለን። አንድ ሰንሰለት እንቀጥላለን። ከዛ አንድ ሁለት ሶስት ከዛ ተመልሰን አንድ ሰንሰለት እንሰራለን። ይሄንን እናልፍና ይሄ ሰንሰለት ቦታ እዚህ ነው። እሱን አልፈን ክሮሸቶቹን እንሰራለን። ስለዚህ 3 ክሮሸት፣ አንድ ሰንሰለት፣ 3 ክሮሸት፣ አንድ ሰንሰለት እያለን እዚህ ጋር እንጨርሳለን ማለት ነው ይሄን ዙር። ስለዚህ አሁን በቃ ስራው ተመሳሳይ ነው እንደምታዩት እዚህ ጋር በቃ ተመሳሳይ ስራ ነው እየደጋገምን የምንሄድ ከዚህ በኋላ። ስለዚህ አሁን ይሄን ስንጨርስ በቬጁ ከለር እንጀምራለን። ከዛ በብሉ እያረግን እስከምንፈልገው ድረስ እንሄዳለን። ስራው ግን ተመሳሳይ ስለሆነ ከዚህ በላይ እንትን ማለት አያስፈልግም። የሚበቃኝን ያህል ሰርቼ ተመልሰን እንገናኛለን ማለት ነው። ከዚህ ማለት ነው እንደምታዩት ይሄን ያህል ይበቃኛል ብዬ እኔ የሚበቃኝን ያህል ሰርቼ መጥቻለሁ ማለት ነው። እንደምታዩት ማለት ነው ስንት ሞዴል ሰርቻለሁ። ከዚህ ከነጩ ጀምራለሁ ማለት ነው። 1 2 3 4 5 6 7 8 9 10 11 12 14 ሞዴል ሰርቻለሁ ማለት ነው። እንደዚህ አይነት እናንተ በምትፈልጉት ቁመት ከሚደርስላችሁ ድረስ ዲዛይኑን እንዳሳየዋችሁ መቀጠል ማለት ነው። አሁን እዚህ ጋር ፊት ለፊቱ ለቁልፍ መስሪያ እንተዋለን። እዚህ ጋር እንደ ላስቲክ ነገር እንሰራለታለን። እነዚህ የምታዩት ነገር ቀጥ ብሎ በደንብ እንዲስተካከል ማለት ነው። እሱን እንሰራለን። እኔ ያንን ልሰራ ያሰብኩት በዚህ በሰማያዊ ክር ነው። እናንተ ያው በሚመቻችሁ በምትጠቀሙት ክር መስራት ትችላላችሁ ማለት ነው። ይኸው ከመጨረሻ ካቆምኩበት ቀጥያ አሁን ይሄንን መስመር በሙሉ ሲንግል ክሮሼት እንሰራዋለን ማለት ነው። እንዴት ነው ሲንግል ክሮሼት የምንሰራው? ይሄ ምንም ሳንጠልፍ ምን ሳንል እንደዚህ ሰበን እንቋጥረዋለን። ሁሉም ላይ አንዳንድ ሲንግል ክሮሼት እየሰራን ይሄንን መስመር እንጨርሰዋለን ማለት ነው። ልክ እንደዚህ ያው ይታየናል። ሁሉም ላይ አንዳንድ በዚህ መልኩ ሁሉም ላይ አንዳንድ ክሮሼት እየሰራን ሲንግል ክሮሼት እየሰራን እንጨርሰዋለን ማለት ነው። ይሄንን መስመር ያው በዚህ መልኩ ማለት ነው። ይሄንን እዚህ ጫፍ ድረስ ሰርተን ተመልሰን እንገናኛለን። ይሄው እንደምታዩት ማለት ነው። በዚህ መልኩ ይሄን አንድ ዙር ጨርሻለሁ ማለት ነው። ከዛ አንድ ሰንሰለት እንደዚህ እንሰራና እንዞራለን ማለት ነው። አሁን በዚህኛው ዙር የምንሰራው ምንድነው የቁልፍ መትከያም አብረን እየሰራን እንሄዳለን ማለት ነው። እንደምታዩት አንድ ሰንሰለት ሰርቻለሁ። ከዛ እዚች ጋር የሰራዋት ላይ አንድ ሌላ ሲንግል ክሮሼት እንሰራለን ማለት ነው። እንደዚህ ሲንግል ክሮሼት ከሰራን በኋላ የመጀመሪያውን የቁልፍ ቦታ እዚህ ጋር እሰራለሁ ማለት ነው። 2 ሰንሰለት ሰራና 1 2 ያው እንደምታዩት ማለት ነው። እዚህ ጋር 1 2 ሁለቱን ዘልና ሶስተኛው ላይ እሰራለሁ ማለት ነው። 2 ሰንሰለት ሰርቼ ሶስተኛው ላይ እሰራለሁ። ያው እንደምታዩት ለቁልፍ የሚሆን ቦታ ተውኩኝ ማለት ነው። እዚህ ከዛ እቀጥላለሁ። የሚቀጥለውን በምን ያህል ክፍተት እንዲሆንላችሁ የምትፈልጉትን እናንተ ናችሁ የምትወስኑ ማለት ነው። እኔ 12 ሰራና ሌላ የቁልፍ ቦታ ተዋለው ማለት ነው። እዚህ ጋር እንዳረኩት 2 ቁልፍ ምናምን እንዲኖረው ነው የፈለኩኝ። ስለዚህ አንድ እዚህ ጋር አንድ እዚህ ጋር አካባቢ ሰርቼ እጨርሳለሁ ማለት ነው። እናንተ ከፈለጋችሁ እስከምጨርሰው ቁልፍ ማድረግ ትችላላችሁ። ይሄው እዚህ ጋር የመጀመሪያውን የቁልፍ ቦታ ከሰራው በኋላ ቀጥዬ የቁልፍ ቦታ እስከሚሆን ድረስ ሁሉም ላይ አንዳንድ ሲንግል ክሮሼት እየሰራው እቀጥላለሁ ማለት ነው። 1 2 3 4 5 6 7 12 ከሰራው በኋላ ቅድም እንዳረኩት 1 2 ሰንሰለት ሰራና 1 2 ሶስተኛው ላይ ሰራለሁ ማለት ነው። በዚህ መልኩ እዚህ ጋር አንድ 2 የቁልፍ ቦታ ተውኩኝ ማለት ነው። አሁን ይሄንን ሙሉውን አንዳንድ ክሮሼት እየሰራው እኔ እጨርሰዋለሁ። ሲንግል ክሮሼት እየሰራው 2 ቁልፍ ብቻ ስለሆነ የምፈልግ እናንተ ያው እንደምትፈልጉት በመሃል 11 12 የምትፈልጉትን ያህል ክፍተት እየተዋችሁ ለቁልፍ ቦታ መስራት ትችላላችሁ ማለት ነው።
እንደምታዩት ይሄንን አንድ ሁለት ዙር ጨርሼ መጥቻለሁ ማለት ነው። አሁን ሶስተኛው ዙር ላይ ነው ያለን። ሶስተኛው ዙር ላይ የምናደርገው ምንድነው? ግማሽ ክሮሼት እንሰራለን። ግማሽ ክሮሼት ማለት እንዴት ነው? ይሄኛው ሲንግል ክሮሼት ነው የሰራን። አሁን ግን ግማሽ እንደዚህ እንጠመጥምና አንድ ሰንሰለት ሰርቼ ይዞራለሁ። እዚህ ጠመጥምና እንደዚህ ካወጣው በኋላ ሁለቴ አይደለም የምጨርሰው፣ ሁሉንም እንደዚህ ካወጣው በኋላ ሁሉንም በአንዴ አሾልኳለሁ ማለት ነው። ግማሽ ክሮሼት ይባላል። ሀፍ ክሮሼት ይሉታል። እዚህ እናደርጋለን። እንደዛኛው ሙሉ ቢሆን ኖሮ እንደዚህ አወጥተን ከዛ እንደዚህ እንጨርሰው ነበር። አሁን ግን ሁሉንም በአንድ እንደዚህ እንጨርሰዋለን ማለት ነው። ስለዚህ ይሄን መስመር ሁሉንም በዚህ መልኩ እንደምታዩት እንጨርሰዋለን። ሶስተኛውን ዙር በዚህ መልኩ እንጨርሰዋለን ማለት ነው። እንደምታዩት ሀፍ ክሮሼት ሰርተን ይሄን ሁሉንም ሰርተን ተመልሰን እንገናኝ። ይሄው እንደምታዩት የቁልፍ ቦታ ላይ ደርሻለሁ ማለት ነው። ይሄ ቁልፍ የሰራሁት ቦታ ላይ በዚህ ሁሉንም አንዳንድ ሰርቼ ሁሉም ላይ አንዳንድ ሰርቼ መጥቻለሁ። ሀፍ ክሮሼት ማለት ነው፣ ግማሽ። አሁንም እዚህ ለቁልፍ ከተውኩት ቦታ ላይ ሁለት ክሮሼቶች አሉ ይዘለልኩኝ። ስለዚህ የባዶ ቦታው ላይ ሁለት ሀፍ ክሮሼት ሰራለሁ ማለት ነው። ልክ እንደዚህ ሁለቴ አንዱ ቦታ ላይ ሁለቴ ሀፍ ክሮሼት እንሰራለን ማለት ነው። ሌላውን በተመሳሳይ ሁሉም ላይ አንዳንድ እየሰራን ይሄንን ዙር ጨርሷለን ማለት ነው። በዚህ መልኩ ጨርሷለን። ይሄው በዚህ መልኩ ይሄንን ዙር ጨርሻለሁ ማለት ነው። እንደምታዩት አሁን ስራችን እንትን እያለ ቀጥ ይላል፣ በዛውም እንትን ይላል ማለት ነው። እንደምታዩት የቁልፍ ቦታችንም እዚህ ጋር ይሄው እዚህ ጋር አንድ ሁለት ቦታ የቁልፍ ቦታ ሰርቻለሁ ማለት ነው። እኔ ሁለት ቦታ ስለምፈልግ እናንተ ከፈለጋችሁ ክፍተቱን እንትን ብላችሁ መስራት ትችላላችሁ ማለት ነው። አሁን እንደምታዩት ይሄንን ጨርሰናል። ቀጣዩ ስራ የሚሆነው በዚህኛው ሳይድ ልክ እንደዚህ ሁለት መስመር ሲንግል ክሮሼት ከዛ አንድ መስመር ሀፍ ክሮሼት እንሰራለን ማለት ነው። ወደዛ ለመሄድ እዚህ ጋር አንገቱን በሲንግል ክሮሼት እንሄዳለን ማለት ነው። አንድ ሰንሰለት ሰራለሁ እዚህ ጋር። ከዛ ሁሉም ላይ እዛ ጋር እንዳረኩት ይቅርታ፣ ሁሉም ላይ በዛኛው እንዳረኩት ሲንግል ክሮሼት ሰራለሁ ማለት ነው። አንዳንድ ሁሉም ላይ ይሄው እዚህ ላይ እየሰራ ነው። እዚህ ጋር እዚህ ድረስ እንሰራለን። ይታያሉ ዛሬ ስንቶች ክሮሼቶች። ስለዚህ ሁሉም ላይ አንዳንድ ሲንግል ክሮሼት ሰርተን እንጨርሳለን ማለት ነው። መስመር በዚህ መልኩ ማለት ነው። እሱን እዚህ ጫፍ ድረስ ሰርተን ተመልሰን እንገናኝ። ይሄው እንደምታዩት አንድ መስመር ሲንግል ክሮሼት ሰርቼ በዚህ መጥቻለሁ ማለት ነው። አሁን እዚህ ጋር እንደምታዩት በዚሁ እንደዚህ መቀጠል እችላለሁ ከፈለኩኝ ማለት ነው። ሁለት መስመር ሲንግል ክሮሼት ሰርቼ ከዛ አንድ ሀፍ ክሮሼት መጨረስ እችላለሁ። ግን እኔ ይሄ እዚህ ጋር ያለው ፓርት ቀጥ ብሎ እንዲስተካከል ስለምፈልግ አሁን ከዚህኛው ነው የምጀምር ማለት ነው። ይሄ እንደዚሁ እተወውና ይሄን እንደዚሁ እተወውና በሌላ ክር እንደዚህ እጀምርና እቀጥላለሁ ማለት ነው። ሁሉም ላይ አንዳንድ ሲንግል ክሮሼት እየሰራው እሄዳለሁ ማለት ነው። እዚህ ላይ በዚህኛው በኩል እንደሰራ ነው አይነት ተመሳሳይ ስራ ማለት ነው። ሁሉም ላይ አንዳንድ ሲንግል ክሮሼት እየሰራ እቀጥላለሁ ማለት ነው። ሁሉም ላይ እንደዚህ ሲንግል ክሮሼት እየሰራ ይሄንን መስመር ሁለት መስመር የቁልፍ መስሪያ ምንም ስለማያስፈልገን እዚህ ላይ ሁለት መስመር ሲንግል ክሮሼት ሰርተን ተመልሰን እንገናኝ። የምታዩት ይኸው መጨረሻው ድረስ ሲንግል ክሮሼት ሰርቼ መጥቻለሁ ማለት ነው። አሁን አንድ ዙር ድጋሚ ሲንግል ክሮሼት እንሰራለን ማለት ነው። አንድ ሰንሰለት ሰርቼ እናዞርና ሲንግል ክሮሼት እንቀጥላለን ማለት ነው። ይሄንን
በዚህ መልኩ ይህንን ዙርም ጨርሰን ተመልሰን እንገናኝ። አሁን እዚህ ጋር የጀመርነውን ክር እዚህ ጋር እንተውና እዚህ ጋር ቅድም ያቋረጥነው ክር አንድ ዙር ሀፍ ክሮሼት እንሰራለን ማለት ነው። ልክ በዚህ ጋር እንደሰራ ነው ማለት ነው። በዚህኛው ሳይድ እንደሰራ ነው አንድ ዙር ሀፍ ክሮሼት እንሰራና እዚህ ጋር መጠን እንቆርጠዋለን ማለት ነው። ይኸው እንደምታዩት የመጨረሻው ላይ ደርሻለሁ ማለት ነው። ይሄንን ጨረስን ማለት ነው። ይሄንን መስመር በዚህ መልኩ ማለት ነው ይሄ ያለቀው። አሁን ቀጣይ የምንሰራው ይሄኛውን ሳይድ ይሆናል። እሱን አብረን እናያለን ማለት ነው። አንድ ሁለት ሰንሰለት እንሰራና ኖርማል ክሮሼት እንሰራለን ማለት ነው። እዚህ ጋር ያርገን ይሄን መስመሩን በሙሉ አንዳንድ ክሮሼት እዚህ እንሰራለን። በዚህ መልኩ ሁሉንም ኖርማል ክሮሼት እንሰራቸዋለን ማለት ነው። ምን ድረስ እዚህኛው ድረስ ሁሉም ላይ አንዳንድ እየሰራን እንሄዳለን ማለት ነው። እሱን ሰርተን ተመልሰን እንገናኝ። አሁን እንደምታዩት ይሄን አንድ ዙር ጨርሼ ተመልሼ መጥቻለሁ ማለት ነው። ሁለተኛውን ዙር እንዴት እንደምንሰራው ላሳያችሁ። ሁለት ሰንሰለት እርቼ እዞርና እዚህ ጋር ነበር አይደለም ወገው ምሰራ የነበረው። አሁን ግን ቀጣይም እንደማረገው እዚህኛው ላይ እንደዚህ ወገቡ ላይ ነው የምሰራው። አንድ እዛ ቀጣዩን አሁን በዚህ ጋር ላይ ሰራው። ቀጣዩን ደግሞ በዚህኛው በስር በኩል እንደዚህ አድርጌ ቀጣዩን እንደዚህ በስር በኩል ማለት ነው እንደዚህ ያደርግና ሌላ ደብል ክሮሼት ሰራለሁ ማለት ነው። ስለዚህ አንዱን በፊት ለፊት እንደዚህ አንዱን ደግሞ በጀርባ እንደዚህ በዚህ መልኩ አንዱን በፊት ለፊት አንዱን በጀርባ በኩል እያደረግን እንሰራለን ማለት ነው። እንደምታዩት እዚህ ጋር አንድ በፊት አንድ ወደ ኋላ አድርጌ እንደዚህ ማለት ነው። አንድ ወደፊት አንድ ወደ ኋላ ሰርቼ አንድ መስመር መጥቻለሁ ማለት ነው። ልክ እንደዚህ ላስቲክ ነገር እንዲሆንልን ማለት ነው። ይሄንን ያደረግነው አሁን አንድ ዙር ድጋሚ እቀጥላለሁ ማለት ነው። እንደምታዩት ሁለት ሰንሰለት ሰርቼ ዞርኩኝ። ከዛ ይሄ በውጭ በኩል ነው። እቺኛው አያችሁ፣ በዚህኛው በውጭ በኩል ነው የምንሰራት። እንደምናየው እንሰራዋለን ማለት ነው። ይሄንን ፊት ለፊት እንደምናገኘው እየሰራ ነው እንሄዳለን። ያውኑ ደግሞ እንደምታዩት በዚህ በኩል ነው። ስለዚህ ወገቡ ላይ እንደዚህ ክሩ በጣም ነው የሚተረተር አያችሁት፣ እና በጣም ነው የሚያስቸግረው። ቀጥሎ ያለው በጀርባ ነው። ስለዚህ በዚህኛው በኩል አሁን ቀጥሎ ያለችው በዚህ በፊት ለፊት በኩል ናት። እሱን እንደዚህ እንሰራና አንድ ዙር ድጋሚ እንሰራዋለን ማለት ነው። በዚህ መልኩ አያችሁት። በዚህ መልኩ አንድ ዙር እንድገመውና ተመልሰን እንገናኛለን። እንደምታዩት እዚህ ጋር ሁለት ዙር ሰርቼ መጥቻለሁ ማለት ነው። በዚህ መልኩ አልቋል። ይሄ ክራችንን እዚህ ላይ እንቆርጣለን ማለት ነው። እዚህ ጋር እንቆርጥና የሚቀረን እንግዲህ እዚህ ጋር እጁ ነው። እጁን እንደዚሁ አንድ ዙር እዚህ ጋር እንደሰራ ነው ሲንግል ክሮሼት ሰርተን እንቆርጠዋለን ማለት ነው። እጁን የመጨረሻ እንትኑ ይሄን ይመስላል። ይሄን እንጀምረውና አሳያቸዋለሁ። ስለዚህ አሁን እጁን ሲንግል ክሮሼት ለመስራት እንደዚህ አድርገን ክሩን እዚህ ጋር ከቋጠርን በኋላ ሁሉም ላይ ሲንግል ክሮሼት እየሰራን እንሄዳለን ማለት ነው።
ሁሉም ላይ እዚህ ጋር ሲንግል ክሮሸት እንሰራለን። በዚህ መልኩ አንዳንድ ሲንግል ክሮሸት ሁሉም ላይ እንሰራለን ማለት ነው። በዚህ መልኩ ሁሉም ላይ አንዳንድ ሲንግል ክሮሼት እየሰራን ይሄን እንትን እንጨርሳለን ማለት ነው። እንደምታዩት ይሄው እዚህ ጋር ሲንግል ክሮሼት ሁሉም ላይ እንሰራለን ማለት ነው። በዚህ መልኩ ይሄው በዚህ መልኩ ሁሉንም አንዳንድ ሲንግል ክሮሼት ሰርቻቸዋለሁ ማለት ነው። አሁን እቀጥልና አንድ ሰንሰለት ሰርቼ ሁሉም ላይ ሀፍ ክሮሼት ሰራቸዋለሁ ማለት ነው። አንድ ዙር ሀፍ ክሮሼት ሰራና እቆርጠዋለሁ ማለት ነው። በዚህ መልኩ አንድ ዙር ሀፍ ክሮሼት እንስራ ማለት ነው። ሰርተን ተመልሰን እንገናኝ። ስለዚህ እንደምታዩት ይሄንን ጨርሻለሁ ማለት ነው። ስለዚህ ይሄኛውን ሳይድም እንደዚሁ አንድ ሲንግል ክሮሼት እና አንድ ሀፍ ክሮሼት ሰርተን እንጨርሳለን ማለት ነው። ቁልፍ ምናምን ተከየበት መጨረሻውን አሳያችኋለሁ ማለት ነው። የመጨረሻው ይሄን ይመስላል። እሺ ተመልሼ መጥቻለሁ። እንደምታዩት ይሄው በቃ እጁንም ጨርሻለሁ። በዚህ ጋርም እንደዚህ ጨርሻለሁ። ቁልፍም ተክያለሁ እንደምታዩት። ስለዚህ የሹራቡ የመጨረሻ እንትን ይሄ ይሆናል ማለት ነው። እንደምታዩት በጣም አሪፍ አርጌ ነው የጨረስኩት። እንደምትወዱት ተስፋ አደርጋለሁ። ስለዚህ ይሄን ይመስላል ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ለጓደኞቻችሁ ለወዳጅ ዘመዶቻችሁ ሼር አድርጉ። ይህን ይመስላል። በሌላ ቪዲዮ ተመልሼ እስከምንገናኝ ሰላም ቆዩኝ። ባይ